አልካትራዝ ተራ እስር ቤት ሳይሆን ማንም ሊያሸንፈው የማይችል የድንጋይና የብረት ምሽግ ተደርጎ ይታሰብ ነበር። በሳን ፍራንሲስኮ ባህር መካከል እንደቆመ ግዙፍ ጭራቅ የእስረኞችን ተስፋ የሚበላ መቃብር ነበር። ነገር ግን ፍራንክ ሞሪስ እና ጓደኞቹ ይህንን የማይቻል የሚለውን ደንብ ጥሰው ዓለምን ለዘላለም ያስደመመ ታሪክ ሰሩ። ያንን በረዷማ ባህርና የዘቦቹን ንቁ ጥበቃ አልፈው ወደ ጨለማው የጠፉበት መንገድ እስከ ዛሬ ድረስ የሆሊውድ ፊልሞች መነሻ ታሪክና የተመራማሪዎችም እንቆቅልሽ ሆኖ ቀጥሏል። ሰዎች ዛሬም ድረስ የሚገረሙት በሰዎቹ ማምለጥ ብቻ ሳይሆን ያ የማይበገረው የአልካትራዝ ስም በአንድ ሌሊት መና ሆኖ በመቅረቱ ነው። እነዚያ 3 እስረኞች የት ጠፉ? ጃንዋሪ 20 በ1960 ሌሊት እስረኞችን የሚያመላልሰው ባስ አልካትራዝ ይደርሳል። ፍራንክ ሞሪስ ታራሚ ቁጥር AZ1441 ያነገበ ከ11 ሌሎች ታራሚዎች ጋር ከባሱ ብቅ ይላል። 33 ዓመት የሞላው ቁመቱ 170 የሆነ ቡናማ ፀጉርና አይን የያዘ ምንም አይነት ስሜት የማይነበብበት ሰው ነበር። ፍራንክ ብዙ የእስር ቤት ሪከርድ ያለበት ሰው ነበር። በ1947 መሳሪያ በመታጠቅ ዝርፊያ ላይ ሳለ ተይዞ እስር ቤት በመግባት የእስር ጊዜውን ጨርሶ ይወጣል። በ1950 በድጋሚ በመኪና ስርቆት ተይዞ ይፈታል። የሚገርመው ግን በ1955 በድጋሚ ትልቅ የባንክ ዘረፋ ሲያካሂድ ተይዞ ለ10 ዓመታት ይፈረድበታል። አመለኛው ፍራንክ ግን ያመልጣል። ከ1 ዓመት ሌባና ፖሊስ በኋላ በድጋሚ በሌላ ዘረፋ ላይ ሳለ ይያዛል። የነበረበት 10 ዓመት ላይ ሌላ ዓመታት ተጨምሮ ወደ አታላንታ እስር ቤት ይላካል። የሚገርመው ግን ከአታላንታ አጥሮችም ዘሎ ለማምለጥ ሲሞክር በመያዙ ነበር ማንም አያመልጥም ተብሎ ወደሚታሰበው ወደ አልካትራዝ እስር ቤት የተዘዋወረው። አልካትራዝ ግን ለፍራንክ ቀላል እንደማይሆን ግልጽ ነው። በቀን 13 ጊዜ ታሳሪዎች የሚቆጠሩበት፣ በየሰዓቱ ክፍሎች የሚፈተሹበት፣ ሲጀመር አልካትራዝ የተሰራበት ቦታ በደንብ የታሰበበትና እስረኞች በምንም ሁኔታ የማምለጥ ስኬት እንዳይኖራቸው በማሰብ ነው። የተከበበው በሰፊው ውሃ ዳርቻ ሳን ፍራንሲስኮ ቤይ ሲሆን በጣም ቀዝቃዛና ከፍተኛ የውሃ ማዕበል ያለበት ነው። ዋናተኞች እንኳን መሻገር ይከብዳቸዋል። ነገር ግን ለፍራንክ አሁንም አልካትራዝ ሌላ እስር ቤት ነው፣ ሌላ ማምለጥ የሚቻልበት። ከዚህ በኋላ ፍራንክ ስለማምለጥና ስለማምለጥ ብቻ ማሰብ ጀመረ። በዚህ መንገድ ላይ እያለም ነበር ሁለቱን ወንድማማቾች ያገኛቸው። የመጀመሪያው ክላረንስ አንግሊን ይባላል። በባህሪው ደፋር፣ ሪስክ መውሰድ የሚወድ፣ ፊዚካሊም ጠንካራ የነበረ ሰው ነው። 7 ጊዜ ከተለያዩ እስር ቤቶች አምልጧል። በጣም ተናዳጅና በዋና ችሎታውም ጎበዝ የሚባል ነበር። ይሄም ለፍራንክ ጥሩ ሳይን ነበር። ሁለተኛው ጆን አንግሊን ይባላል። የክላረንስ ወንድም ሲሆን በባህሪው ከወንድሙ ፈጽሞ የሚለይ፣ በጣም የተረጋጋ፣ አንዳንዶች እንደውም የወንድሙ ጭንቅላት ይሉታል። በድህነት ያደጉ በመሆናቸው ጆን ከምንም ተነስቶ የሆነ ነገር መፍጠር የሚያስችል ስኪል ነበረው። ፍራንክም ላቀደው እርምጃ የሁለቱም መኖር በደንብ እንደሚያስፈልገው ገብቶታል። በተለይ የጆን አንግሊን መካኒክስ እውቀቱ ለዚህ እርምጃ ትልቅ አስተዋጽኦ እንደሚኖረው ያውቃል። ፍራንክ ወንድማማቾቹና አለን ዌስት የተባለ ታራሚ ለማምለጥ መመካከር ከጀመሩ ሰነባብተዋል። አለን ዌስት በእስር ቤት ውስጥ ጽዳት ሰራተኛም ሆኖ ስለሚያገለግል የፍራንክን ቀልብ ስቦታል። ቀትር ጁን 12 በ1962 የእስር ቤቱ አለቃ ኦፊሰር ላውረንስ የተባለው መደበኛው ስራውን የሆነውን የታራሚዎችን ቆጠራ ለማካሄድ ይመጣል። ከሌሎች ቆጠራዎች በኋላ ወደ ክላረንስ አንግሊን ክፍል እየተጣራ ለመቀስቀስ ይሞክራል። አልነሳ አሉ። ወደ ሊeutenant ቢል እየጮኸም ይሄ ሰው አልነሳ ብሎኛል ብሎ በር ከፍቶ ወደ ክላሱ ይገባል። የሚገርመው ግን ልክ ጭንቅላቱን ሲነካው ጭንቅላቱ እየተንከባለለ ይወድቃል። ኦፊሰሩ በድንጋጤ ፈዞ ቀረ። የነበረው በሰው የተሰራ የጭንቅላት ቅርጽ ነበር። ወደ ሞሪስ እና ወደ ጆን ክፍልም የተገኘው ያው ነበር። ታራሚዎቹ አምልጠዋል።
የአለን ዌስት ክፍል ሲመረመርም እሱም የእቅዱ አካል እንደነበርና እንደተከዳ ይታወቃል። በሚነግራቸው መረጃም እያንዳንዱ ፕላን ምን እንደነበር ይደርሱበታል። በፖሊስ መረጃ ላይ እንደተጻፈው ላለፉት 6 ወራት ድምፃቸውን ዘግተው እየሰሩ እንደነበር ይረጋገጣል። ፍራንክ ሞሪስ ለብዙ ወራት እስር ቤቱ ላይብረሪ ያገኘውን ፖፑላር መካኒክስ የተባለ መጽሐፍ ሲያነብ በመቆየቱ የዝናብ ካፖርቶችን በማጣበቅ እንዴት የባህር ጀልባ መስራት እንደሚቻል ይማራል። ሌላው የሚሰብሩት ብረቶች የዛጉ በመሆኑ በእስር ቤቱ የሚገኘውን የኤሌክትሪክ ፂምና የኤሌክትሪክ ፂም መናጫና ማንኪያን በማሾል መቦርቦሪያ ድሪል ይሰራል። አለን ዌስት በእስር ቤቱ ውስጥ የጽዳት ሰራተኝነት ይመደብ ስለነበር ወደ ተለያዩ ክፍሎች የመግባት እድል ነበረው። በዚህም ለጀልባ መስሪያ የሚሆኑ የዝናብ ካፖርቶችን ከተለያዩ ታራሚዎች ይገዛል። ሌላው ማንኪያና ጀልባ መስሪያ የምትሆናቸውን ምስጢራዊ ክፍል በማግኘት እዛ እንዲሰሩ ያመቻቻል። በመቀጠልም ከሽንት ቤቱ ባገኙት ሶፍት እና ሳሙና፣ ሌላው ከፀጉር ቤቱ ደግሞ ባገኙት የፀጉር ቁርጥራጮች በመጠቀም ሰው ሰራሽ ጭንቅላት ይሰራሉ። ያገኙትንም ፀጉር ጭንቅላቱ ላይ በማጣበቅ እውነተኛ ሰው እንዲመስል ያደርጉታል። ይሄም ጠባቂዎች በሚዘዋወሩ ጊዜ እንዳያውቁ ያደርጋቸዋል። ያም ደግሞ ጊዜ ይገዛላቸዋል። በዛው ቀን የአየር ማስገቢያውን ባገኙት ድሪል መቦርቦር ይጀምራሉ። የሚወጣው ድምፅም እንዳይጎላ በእስር ቤቱ የሙዚቃ ሰዓት ሌሎች ታራሚዎች የሙዚቃ መሳሪያ ሲጫወቱ ነበር መቦርቦር የሚጀምሩት። በመቀጠል የአየር ማስገቢያውን ሰብረው ወደ ጣሪያ ማስወጫው ቀዳዳ ይገባሉ። ለአለን ዌስት እድል ግን ከሱ ጋር አልነበረችም። የአየር ማስወጫውን መክፈት አስቸጋሪ ሆኖበታል። ሌሎቹም ከዚህ ሁሉ በኋላ መያዝ አንፈልግም ብለው ወደ ጣሪያው ይሄዳሉ። ከቆይታ በኋላ አለን መክፈት ቢችልም ወደ ጣሪያው ሲወጣ ግን ወደ አጥሩ በሚወስደው ቱቦ ተንሸራተው አጥሩን ዘለው በሰሩት ጀልባ ሄደዋል። ማምለጣቸው ሰኔ 12 ጠዋት እንደታወቀ በአሜሪካ ታሪክ ትልቁ የሚባል አሰሳ ተጀመረ። የባህር ጥበቃ ወታደራዊ ሄሊኮፕተሮች እና የፖሊስ ኃይሎች የሳን ፍራንሲስኮን ባህር ወለል እና በዙሪያው የሚገኙ ደሴቶችን በሙሉ አበጠሩ። ሆኖም ግን በወቅቱ የነበረው ጥቅጥቅ ያለ ጭጋግ ፍተሻውን እጅግ አስቸጋሪ አድርጎት ነበር። በምርመራው ወቅት በባህሩ ላይ ተንሳፎ የተገኙ ጥቂት ማስረጃዎች ነበሩ። ከዝናብ ካፖርት የተሰሩ የህይወት አድን ጃኬቶች እና አንድ በእጅ የተሰራ መቅዘፊያ፣ የአንግሊን ወንድማማቾች የሆኑት የግል ፎቶግራፎች እና ማስታወሻዎች ያሉበት የጎማ ቦርሳ ነበር። የሃይድሮግራፊ ባለሙያዎች የባህር ሞገድ ፍጥነትንና አቅጣጫዎችን አጥንተዋል። ውጤቱም በዚያ ሰዓት ማዕበሉ ወደ ፓሲፊክ ውቅያኖስ የሚገፋ ስለነበር ሰዎቹ በህይወት የመትረፍ እድላቸው ጠባብ እንደሆነና አስክሬናቸው ወደ ሰፊው ባህር ሊወስድ እንደሚችል ገምተዋል። ህጋዊ የምርመራ መደምደሚያ በማብለጥ ሂደት ላይ የሞቱ ቢልም እስካሁን ድረስ ሰዎቹ ተይዘውም ወይም አስክሬናቸው ተገኝቶ ይህ ነው የሚባል የመጨረሻ ማስረጃ አልቀረበም። በ1975 ፍሬድ ብሬዚ የተባለ የልጅነት ጓደኛቸው በብራዚል ውስጥ በአንድ የእርሻ ቦታ ጆን እና ክላረንስ አንግሊን አግኝቻቸዋለሁ በማለት አንድ ፎቶግራፍ ለቤተሰቦቻቸው ይልካል። ፎቶ ረጅም ፀጉር ያላቸውና የፀሐይ መነጽር ያደረጉ ሁለት ሰዎች አንድ ትልቅ ዛፍ አጠገብ ቆመው ይታያሉ። የባለሙያ ምርመራም ፎቶውን ሲመረምሩ በፎቶው ላይ ሁለት ሰዎች እነሱ የመሆን እድላቸው በጣም ከፍተኛ እንደሆነ አረጋግጠዋል። በመቃብር ላይ የታዩት ሴቶች። ይህ ደግሞ ለመርማሪዎች ግራ የሚያጋባና የሚያስገርም ክስተት ነበር። የአንግሊን ወንድማማቾች እናታቸው በሞቱበት ወቅት በቀብር ስነ ስርዓቱ ላይ ሁለት በጣም ረጅምና ግዙፍ የሆኑ ሴቶች ጥቁር ልብስ ለብሰው ፊታቸውን ተሸፋፍነው
ታይተው ነበር። መርማሪዎች እነዚህን ሴቶች በእውነቱ ሴቶች ሳይሆኑ እነሱ ራሳቸውን ለውጠው መጥተው እንደሆነ በእጅጉ ጠርጥረዋል። ፖሊስ ሊይዛቸው ቢሞክርም በወቅቱ ሳይሳካለት ቀርቷል። 3. ሚስጥራዊው ደብዳቤ። በ2013 ለሳን ፍራንሲስኮ ፖሊስ አንድ ደብዳቤ ደረሰ። ደብዳቤው እንዲህ ይላል: እኔ ጆን አንግሊን ነኝ። በ1962 ከአልካትራዝ አምልጠናል። አዎ ሁላችንም ተርፈናል፣ ግን ለጥቂት ነበር። ፍራንክ በ2008 ሞተ። ወንድሜም በ2011 ሞተ። እኔ ደግሞ ካንሰር ስላለብኝ መንግስት በቴሌቪዥን ቀርቦ ለ1 ዓመት ብቻ ታስረ የሕክምና እርዳታ ታገኛለህ ብሎ ቃል ከገባልኝ ያለሁበትን እነግራቸዋለሁ የሚል ነበር። ፖሊስም በደብዳቤው ላይ የጣት አሻራ ምርመራ ቢያደርግም ውጤቱ ግን ግልጽ ያልሆነ ወይም ኢንኮንክሉሲቭ ሆኖ ቀርቷል። ዛሬም ድረስ አልካትራዝ በጭጋግ እንደተሸፈነች ናት። የታሪኩ እውነትም ቢሆን ፖሊስ በባህሩ ተበልተዋል ይላል። የደረሱት ምስጢራዊ ደብዳቤዎች እና የብራዚሉ ፎቶግራፍ ግን በነፃነት ኖረዋል ይላሉ። እነዚያ 3 ሰዎች ከበረዷማ ማዕበል በላይ የነበረውን የሰው ልጅ መጽናት ተምሳሌቶች ናቸው ወይስ በባህሩ ጥልቀት የቀሩ ምስኪኖች? ውሳኔውን ለእናንተ እንተዋለን።